ዘረኝነት አይወስነው፣ ርቀት አይገድበው፣ ብሔር አይገድበው። ሁሉ በቃ የሰው ልጅ ለፍቅር ከምንም ዓለም ላይ ፍቅር ማንም አይገድበው። ፍቅር ነው። ሰላም ከመይኒእኹም ሳኹም ዘለኹ ዜድ ጓል ትግራይ ብፕራንክ ካብ ለይመፅእ ነዊሕ ገይረ እንድየ ሎማዓንቲ ኣብዚ ንሰርሐሉ ዘለና ሱቅ ኣብዚ ጎረቤተይ ዝሰርሑ እኒአው ኣሕዋተይ መልካም ሰው ነው። በጣም መልካም ጥሩ ሰው ነው እና ፕራንክ ክገብሮ እየ። እቲ ፕራንክ ከዓ የፍቅረካ እየ ኢለ ቀለበት ክገብረሉ እየ። ቀይሕ እዩ ኢለ ቀይሕ እየ መሊሰኒ ምክንያቱ የፍቅረካ እየ መሃልካ ነቀይሕ እንግዲህ ፈሪሐ እኒአኹ እንታይ ይብለኒ እና እስኪ ሌትስ ጎ ክሳኻዓለይ ፕራንክ ኩሉ ክኾን ከየሕፍረኒ እታ ቀለበት እዚኣ እያ ክገብረልካ እየ ክብለኒ ድየ ግን እንታይ ይብል ሱርዐ ሽሻይ لا ምንም አላልኩም እኔ ብስ لا እና ብዙ ሳምኝ ሰላም በለኝ ዩስ ሽሻይ ሽሻይ ሰላም አለይኩም እኔም በጣም ነው የምወድህ። በቃ እኔ ፍቅሬ በቃ መቅሻይ ሽሻይ ሰላም ነው። ሰላም አላገባሽም፣ አልወድሽም። እስከ ዛሬ ስወድሽ ሳለቅስ ስለምንሽ ትተሽኝ ሄደሽ ነበር። አልተረዳሽኝም ነበር። አላገባሽም። እኔ ምን ስላፈቀርክ ነው? ለሴት ልጅ ይንበረከኩለታል እንጂ ሴት ልጅ አትንበረከክም። ዘረኝነት አይወስነው፣ ርቀት አይገድበው፣ ብሔር አይገድበው። ሁሉ በቃ የሰው ልጅ ለፍቅር ከምንም ዓለም ላይ ፍቅር ማንም አይገድበው። ፍቅር ነው። እንጋባለን፣ አፈቅርሻለሁ። ፍቅር ማለት እንደዛ ነው። እና ፍቅር ላንተ ምን ይሰማሃል? ፍቅር ማለት ለኔ በጣም ትልቅና ደስታ ነው። በጣም ሁሉ ነገር ማለት ነው። ፍቅር ማለት ለኔ በቃ ከምንም በላይ ነው። ከምንም በላይ ነው። ስመኝማ አንዳንድ ሰው አለ ብሔር ዘረኝነት ምናምን ምን ትላለህ? እነሱ ስለነሱ ምላቸው ብሔር የሚባል ነገር ለሰው ልጅ አይገድበውም። የሰው ልጅ ማለት ዓለም ላይ ያለ ሁሉ የሰው ልጅና ሰው ልጅ ብቻ ነው። አይዋ እና ገድበውም ሀገር አይገድበውም፣ ብሔር አይገድበውም። ፍቅር ነው። በቃ ላንተ ብዬ ነው ደግሞ ድምቅ በይልኝ፣ ፍክት በይልኝ፣ እምር በይልኝ። በጣም እወድሻለሁ። እኔም ደግሞ በጣም ነው የምወድህ፣ በጣም ነው የማክብርህ። ጥሩ ሰብ ነው ማርያምን። እኔ እንደዚህ አይነት ጥሩ ሰብ አይቼው አላውቅም። እኔም አመሰግናለሁ። በጣም ነው የምወድሽ። እንዳንቺ ጥሩ እና አይቼም አላውቅም። አዎ ከባሌ ጋር አንድ ሴት ምን ነው የሚባለው አይኗ እንዳታየው እና እዚህም ያለንበት ሱቅ ደሃብ መንፈሓ ነው።
ሁሉም ልብስ አለ። ከባሌ ጋር የምትፈልጉ ነገር አለ። ሁሉም ነገር አለ እና ሙጡ፣ ተዝናኑ። የዜዱ ፍቅረኛ ወይም ደግሞ የዜዱ ባል ማወቅ ከፈለጋችሁ ሱቅ ደሃ መንፋሐም ሙጡ ሱቅ ደሃ መንፋሐ እንድትመጡ ሁሉን ነገር አዘጋጅተን እየጠበቅናችሁ ነው። ኑ ዘና በሉ፣ ፈታ በሉልን። እናመሰግናለን። ከገውሬ ላይ የፕራንክ ገይርኒ ታኒ ክፋል በስጦታ ነው የምመጣው። ስጦታ እዚህም ደግሞ የሱ ስጦታ ነው። ይሄው 7 ሜትር ነው። በ7 ሜትር ነው የገዛው ስጦታ። የሺሻይ ስጦታ፣ የፍቅረኛ ስጦታ እዚህ ነው የሚመስለው። እኔም ደግሞ ስጦታ ላምጣላችሁ። ምን ነው ስጦታው? ባድላ ሱፍ ነው ወላ ምን? የኮመንት በኮመንት ትዕዛዝ ይሁንና የበለጠ ኮመንት መሰለኝ ላይክ ያገኘ ኮመንት እኔ ላምጣላችሁ ቃል ገባለሁ። ባድላ ሱፍ ካሉ ሱፍ፣ የራያ ልብስ ካሉ የራያ እነሱ ካሉ እናንተ ባዘዛችሁ ስጦታ አመጣለሁ። ነገር ተመኙልኝ፣ ጻፉልኝ ቶሎ ነገር። ደግሞ አትጻረፉ። ምን ነው ባለው አትሳደቡኝ። ምን ችግር አለው? እኛ እኮ ፍቅር ነው ያለኝ። ፍቅር ነው የምንፈልገው። ፍቅር ካለ ሁሉ አብረን መስራት አለ፣ አብረን መተባበር አለ፣ ሁሉም ነገር አለ። ጥላት ከሆነ ዘረኝነት ምናምን ካለ ግን እኛ ምን ዝቅ እንጂ ከፍ አንልም። ማናት ደግሞ የስራ ነው። ልበይ